ወርወር ሲል አይኔ ካይኑ ኔቪን ሰረቅ አርጎ ሲያይ ድንገት ልጁን በማየቴ ውይ አዘነገጥኩሽ አይደል? በጣም ይቅርታ። አረ ችግር የለውም ግን በሰላም ነው? አረ በሰላም ነው። እያለፍኩኝ ድምጽሽ ስቦኝ የመጣሁት እና ድምጽሽ ያምራል እያልከኝ? አዎ ያምራል። ምን ነው ተብለሽ አታውቂም? አረ አውቃለሁ ግን አሁን ደስ ብሎኝ ነው። ግን ማዘር ድምጿ የሚያምር ልጅ እንዳላት አልነገረችኝም። እሱማ ምን ብላ ትነግርሃለች? አዎ እሱማ ልክ ነሽ። ግን ስራ እየሄድኩኝ ነውና እና አስከብር ልሸኝ? እሺ ደስ ይለኛል። ግን ሁሌ እንዲህ ነህ? እንዴት? ዝምተኛ ምናምን? ምን ላድርገው ተፈጥሮ ነው። እሺ በቃ እኔ ልመለስ አይደል? እሺ በቃ ቻው። መልካም ቀን። ምን አባትሽ እየሰራሽ ነበር አንቺ? እኔ ኧረ ምን ከአዲስ ተከራይ ስርስር የምትይ ምንድን ነው? ኧረ ማሚ በቃ ለመግባባት ብዬ ነው። ካዝናናውስ ቆየሁ አይደል? ቆይ ዞር በይ አንቺ። ለምን ምንድን ነው አብርሽ? እባክሽ ማሚ ልመታኝ ነበር የራስሽ ጉዳይ። ስታስጠልች ምን አላት? ምን አድርጋ ነው ማሚ? ከአዲስ ተከራይ ጋር እየተለፋደደች ያገኘኋት። ታዲያ ምን ችግር አለው? ቤቱን በዛው ታላምደው። የእሷ ያዘጋጀው ዱላ ለአንቺ እንዳላሳርፈው። አርፈሽ ውጪ። ኧረ እኔ ምን አግብቶኝ? እሷ እኔ እንደጀመርሽ እሷ ላይ ጨርሹ። ቆይ ሁለትሽን ቆልፌ ካላሳበድኩሽ